ጥቂት ደቂቃ የእግዚአብሔር ቃል እንከፋፈላለን። መጽሐፍ ቅዱስ ያዛችሁት ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 እንከፍታለን። ለቃሉ ክብር እንቁም። ምክንያቱም ዕዝራ የሕጉን መጽሐፍ በከፈተ ጊዜ ሕዝብ ሁሉ ቆመ እንደሚል፣ ስለዚህ ለእግዚአብሔር ቃል ክብር እንቆማለን። ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 ጀምሮ እስከ 23 ድረስ ትንቢተ ዳንኤል ምዕራፍ 6 ከቁጥር 16 ጀምሮ እንዲህ ይላል የእግዚአብሔር ቃል። በጌታ በኢየሱስ ክርስቶስ አነባለሁ። የዚያን ጊዜ ንጉሡ አዘዘ፣ ዳንኤልንም አምጥቶ በአንበሶች ጉድጓድ ጣሉት። ንጉሡም ተናገረ፣ ዳንኤልንም ሁል ጊዜ የምታመልከው አምላክ እርሱ ምን ያርግ? ምን ያርግ? ሕዝብ ሁሉ ይናገር። ምን ያርግ? ያድን አለው። ድንጋይም አምጥቶ በጉድጓዱ አፍ ላይ ገጠሙበት። ንጉሡም በዳንኤል ላይ የተደረገው እንዳይለወጥ በቀለበቱና በመኳንንቱ ቀለበት አተመው። ንጉሡም ወደ ቤቱ ሄደ፣ ሳይበላም አደረ፣ መብልም አላመጡለትም። እንቅልፉም ከእርሱ ራቀ። በነጋውም ንጉሡ ማልዶ ተነሳ፣ ፈጥኖ ወደ አንበሶች ጉድጓድ ሄደ። ወደ ጉድጓዱም ወደ ዳንኤል በቀረበ ጊዜ በሐዘን ቃል ጠራው። ንጉሡም ተናገረ፣ ዳንኤልንም የሕያው አምላክ ባሪያ ዳንኤል ሆይ፣ የሕያው አምላክ ባሪያ ዳንኤል ሆይ፣ ሁል ጊዜ የምታመልከው አምላክ ከአንበሶች ያድን ዘንድ ችሏልን? አለው። ዳንኤልም ንጉሡን ንጉሥ ሆይ 1000 ዓመት ንገሥ፣ በፊቱ ቅንነት ተገኝቶብኛልና በአንተም ፊት ደግሞ ንጉሡን ንጉሥ ሆይ አልበደለውምና አምላኬ መልአኩን ልኮ የአንበሶችን አፍ ምን አደረገ? ድገሙት። የአንበሶችን አፍ ምን አደረገ? እነርሱም አልጎዱኝም አለው። የዚያን ጊዜም ንጉሡ እጅግ ደስ አለው። ዳንኤልንም ከጉድጓዱ ያወጡት ዘንድ አዘዘ። ዳንኤልም ከጉድጓዱ ወጣ፣ በአምላኩም ታምኖ ነበርና አንዳች ጉዳት አልተገኘበትም ይላል። እጆቻችሁን እናንሳና እንጸልይ። የተቀደሱ እጆቻችሁን ወደ ላይ አንሱ። እግዚአብሔር ዛሬ ደግሞ ለልባችን ለሕይወታችን ይናገረናል። የእግዚአብሔር ቃል አይለመድም። በየማለዳው የእግዚአብሔር ቃል አዲስ ነው። ሃሌሉያ! አዲስ ነው። ክብር ለእግዚአብሔር ይሁን። ቅዱስና የተፈራ እግዚአብሔር አምላክ ሆይ እናመሰግናለን። ከነገድ ከቋንቋ ከሕዝብ ከዘር ከጎሳ ዋጅተን በርስት ላይ ለዘላለም እንድንነግስ በኢየሩሳሌም ላይ በጽዮን ላይ ለዘላለም እንድንነግስ እግዚአብሔር አምላክ ሆይ በፈሰሰው ደሜ ልጆች ስላደረገን እናመሰግናለን። ክብር ለዘላለም ላንተ ይሁን። አንተ አልፋ ነህ ኦሜጋ ነህ፣ አትሻሪም አትለወጥም። የሰው ቋንቋና የሰው አእምሮ አንተን አይሽርህም፣ አይለውጥህም። ዙፋን የጸና ነው፣ የጸና ግንብ ነው። ጻድቅ ወደ እርሱ ሮጦ ከፍ ከፍ ይላል እንደሚል ቃል እግዚአብሔር አንተ የጸና አምላክ ነህ። ነገሥታት ተሽረዋል፣ አልፈዋል፣ ጉልበታቸውም ደክሟል። አንተ እስከዛሬ አለ። እረኛችን ነህ፣ ጠባቂያችን ነህ። ከእጃችን ማይበልጥም ጠግበናል። ለዘላለም ክብር ላንተ ይሁን። ለዘላለም ክብር ላንተ ይሁን። በአንተ ተማምነን አልወደቅንም፣ አልተዋረድንም። እግዚአብሔር ይልቅ ከፍ ከፍ አደረገን። በጽዮን ተራሮች ላይ ከፍ ከፍ አደረገን። በኢየሩሳሌም ላይ ከንጉሳችን ጋር ገና እንነግሳለን። ለዘላለም ላንተ ይሁን። እናመሰግናለን። ቃልን ተርቦ ለመጡት ለእያንዳንዱ ነፍስ ጌታ አንተ ተናገር። እግዚአብሔር አምላክ ሆይ እንዲሁ መውጣት አይሆንልን። ይሄ ግን ስብሰባ የማይወድ አጋንንት ጽዋው የተደፋ ይሁን። በኢየሱስም እያጎጠረጠ ያለ አይኑ በኢየሱስም የተደፋ ይሁን። እግዚአብሔር አምላክ ሆይ ቅዱሱን አገልግሎት የማይፈልግ የሰው መቀነት የሰው ጉልበት እየፈታ ወገቡን ጅማቶቹን እየፈታ አእምሮ እየሰረቀ ያለ በዳመና እየተርመሰመሰ ያለ ክፉ በኢየሱስም የወደቀ ይሁን። እናመሰግናለን። በክርስቶስ ኢየሱስ ስም ክብር ለእግዚአብሔር ይሁን። እግዚአብሔር መልካም ነው። አሜን። እግዚአብሔር ታማኝ አምላክ ነው። የወደደን አምላካችን ከድንጋይ ተጠርቦ
ብር ከወርቅ የተሰራ አምላክ አይደለም። የሚሰማ ጆሮ ያለ አምላክ ነው። አሜን። ስንጠይቅ ደግሞ ይመልስልናል። ቅዱሱ እግዚአብሔር ለዘላለም የተመሰገነ ይሁን። እግዚአብሔር ቀድሞታል በሚል ሀሳብ ጥቂት ደቂቃ ላወራ። እንግዲህ ዳንኤል መጽሐፍን ብዙ ጊዜ እንግዲህ ብዙዎቻችሁ ሰምታችሁታል፣ ሲሰበክላችሁ ደግሞ ሰምታችሁታል። ዳንኤል መጽሐፍ እንግዲህ ለብዙ ሰው እንግዳ አይደለም። በጣም ቤተኛ የሆነ የተለማመነው አይነት ቃል ነው። ትንቢተ ዳንኤልን በመዝሙር መልክም ብዙዎች ሲዘምሩ እናያለን። ትንቢተ ዳንኤል በጣም ድንቅ መጽሐፍ ነው። እስከዛሬም ሕያው ሆኖ የቀጠለ እግዚአብሔር ሕያው የሆነ እስትንፋሰ መለኮት እፍ አለበት የእግዚአብሔር ቃል ነውና ከዚህ ቃል ዛሬም እግዚአብሔር ለልባችን ይናገረናል። ዳንኤል ጻፊው እንግዲህ ራሱ ዳንኤል ሲሆን መጽሐፉን በደንብ ስታነቡት በጣም የሚያስገርሙ ነገሮች ያሉ ሲሆኑ ትንቢተ ዳንኤልን ጀነራሊ ስናይ ዳንኤል ይህንን መጽሐፍ ሲጽፍ በሁለት ቋንቋ ነው የጻፈው። ምዕራፍ 1 እና ምዕራፍ 8 እስከ 12 ድረስ በዕብራይስጥ ቋንቋ ጽፎ ከዛ ከምዕራፍ 2 ከቁጥር 4 ጀምሮ እስከ ምዕራፍ 7 ድረስ በአረማይክ ቋንቋ በሁለት ቋንቋ ነው የጻፈው። ምክንያቱም በምርኮ ዘመን ላይ ስለነበረ ወይም በዛ ተማርኮ በሄዱበት ዘመን ላይ ብዙ ቋንቋዎች ነው የሚወራው በባቢሎን ነገር ላይ። ስለዚህ በሁለት ቋንቋ ነው የጻፈው። መጽሐፉ እንግዲህ በጣም የሚያስደንቅ በመጀመሪያው አካባቢ ላይ ታሪክ ነገሮችን እየተረከ ይሄዳል። ከምዕራፍ 7 ጀምሮ ደግሞ በጣም የሚያስገርሙ ራእዮችን ደግሞ እየዘገበ እናያለን እና ከነኚህ ምዕራፍ በመጽሐፉ ላይ ከተዘገበልን ወይም ካየነው ከምናነበው ራእይ አንዱ በዚህ ዘመን ላይ እንኳን ኢቨን እየሆነ ያሉ ድንቅ የሆኑ የእግዚአብሔር ራእዮች ያሉበትና ለመጀመሪያ ጊዜ በብሉይ ኪዳን የእግዚአብሔር ልጅ ተብሎ የተገለጸው በዳንኤል መጽሐፍ ነው። ክብር ለኢየሱስ ይሁን። መሲሁ እንደሚመጣ ከዳዊት ዘር ሥጋን ለብሶ በኢየሩሳሌም እንደሚወለድ ለእስራኤል መጽናናትን እንደሚያመጣ ራሱ ዳንኤል ይናገራል። ይሄ ብቻ አይደለም። ሲቀጥል በራእዩ ውስጥ ላይ የምናያቸው አንዳንድ ትላልቅ የሆኑ የሚያስፈሩ ነገሮች አሉ። ግን ከዚህ ይልቅ ስለ ሰብአ ሱባዔ በጣም በደንብ የምናገረው ክፍል ነው እና ሰብአ ሱባዔ እንግዲህ ሁላችሁም የምታውቁት ነው ብዬ አስባለሁ እና በጣም አስደናቂ የሆኑ ነገሮች ያሉ መጽሐፍ ነው። ዳንኤል በአጻጻፉ በጣም የምታማ አይደለም። ግን ብዙ ሰዎች የቃሉ እውነት ያልገባቸው ሰዎች ትንቢተ ዳንኤል እንደ ልበ ወለድ ነው ብሎ ያምናሉ። ቃሉ ግን ልበ ወለድ አይደለም። ዛሬም በልባችን ይሰራል። ለዘላለም ደግሞ ገና ጸንቶ ይሰራል። ለሚመጣው ጄኔሬሽን ይሄ ቃል ይሰራል። ክብር ለኢየሱስ ይሁን። ምክንያቱም ሰማይና ምድር ያልፋል፣ የኔ ቃል ግን አልፍም ተብሎ ታትሟል። ስለዚህ የማያልፍ ሕያው የሆነ የእግዚአብሔር ቃል ነው። ምዕራፉን በደንብ ስታዩት በመጀመሪያ ምዕራፍ ላይ ዳንኤልና የዳንኤል ባልደረቦቹ ወይም ወንድሞቹ ተማርከው ወደ ባቢሎን የሄዱበትን ታሪክ ነው የምናገረው። እንዴት ተማረኩ፣ ለምን ተማረኩ የሚለውን ነገር ስናይ የይሁዳ ንጉሥ ኢዮአቄም በሶስት ነገር እግዚአብሔር ይበደላል። የመጀመሪያው እግዚአብሔርን ማምለክ ሲገባ፣ ለእግዚአብሔር መገዛት ሲገባ ጣዖታትን ማምለክ ጀመረ። ጣዖታትን ማምለክ ሲጀምር እግዚአብሔር በሕዝበ እስራኤል ላይ ተቆጣ። ሁልጊዜ እግዚአብሔር የማይደራደረው ነገር ከክብሩ ጋር ነው እና ሕዝቡ ጣዖታትን እንዲያመልክ አስደረገ ይሄ ንጉሥ። ሌላኛው የእግዚአብሔርን ቤተ መቅደስ ሻረ ወይም የእግዚአብሔርን ሰንበት ለወጠ። የእግዚአብሔር ሰንበት ወይም እግዚአብሔር ወርሺፕ የሚደረግበት ሰንበት ማይለወጥ ነው በእስራኤል ሕግ ላይ። ይህንን ለወጠ። ሌሎችንም ነገሮች አድርጎ እግዚአብሔር ተቆጣበትና በባቢሎን ንጉሥ በናቡከደነፆር ተላልፎ እንዲማረክ አደረገ። 605 ዓመተ ቅድመ ክርስቶስ የመጀመሪያ የተማረኩት እነ ዳንኤል ናቸው። እነ ዳንኤል ተማርኮ ሲሄዱ እንዴት እንደተማረኩ ከተማረኩ በኋላ በንጉሥ ቤት ላይ በምን መልክ ማገልገል እንዳለባቸው ምዕራፍ አንዱ ይተርካል። በዚህ ቦታ ነው ዳንኤል ከንጉሥ መጠጥና ከንጉሥ መብል ጋር አልረክስም ብሎ ራሱን ያጸደቀበት እምቢ ያለበት። እሱም ብቻ አይደለም የሱ ጓደኞቹ። ምዕራፍ 2 ላይ ስትሄዱ ናቡከደነፆር ሕልም አለመ። ያለመው ሕልም በጣም አስደናቂ የሆነ ሕልም ነው ያለመው። አንደኛው ያለመው ሕልም ከሱ ተሰውሮበታል። ሕልሙም ተሰውሮበታል፣ ፍቺውም ተሰውሮበታል። ይህንን የሚፈተው በካላዳውያን ሀገር ላይ አስመተኞች፣ ኮከብ ቆጣሪዎችና መተተኞች፣ ሕልም ተርጓሚዎች ተብሎ ከንጉሱ ማዕድ እየበሉ
በጣም ራሳቸው ኦርጋናይዝ ያደረጉ ጥበበኞች ተፈልጎ ሲመጡ ህልምን የሚፈታ ግን የለም። ክብር ለኢየሱስ ይሁን። የዳንኤል መጽሐፍን ጠቅላላ ስታነቡ ሶቨሬኒቲ ኦፍ ጋድ ነው፣ የእግዚአብሔርን ሉዓላዊነት በአደባባይ መግለጥ ነው። ለዚህ ነው በዳንኤል ስም ሲጻፍ የዳንኤል ስም ትርጉሙ እግዚአብሔር ዳኛዬ ነው ይላል። ክብር ለኢየሱስ ይሁን። አሜን ነው። በዚህ ቦታ ነው ህልሙ ግራ ሲገባው እንግዲህ በዳንኤል ተፈልጎ መጣ። ዳንኤል ተፈልጎ ሲመጣ ህልምን የሚፈታ እግዚአብሔር የት አለ አለ? በሰማይ ውስጥ አለ አለ። ክብር ለኢየሱስ ይሁን። ዛሬም ቢሆን እንቆቅልሾቻችንን የተተበተቡ ትብታቦቻችንን የሚፈታን እግዚአብሔር አለ። አሜን ነው። ዳኒ መጣና ህልሙን ተረጎመ፣ ነገሩ ተገለጠ። እንግዲህ ንጉሱ ያየው ምስል አለ አይደል? ያየው ህልም አለ። ንጉሥ ሆይ አንተ አንድ ትልቅና ረጅም የሆነ ምስል አየው። እሱ ምስል ሰውን የሚመስል ነው። ራሱ ከወርቅ የተሰራ ነው። ደረቱና ክንዶቹ ከብር የተሰራ ነው። ወገቡ ሆዱና ወገቡ ከናስ የተሰራ ነው። አዎ ራሱ ነው ያየሁት እያለ ራሱ እያጸደቀበት ሲሄድ ነበርና ህልሙን እየተረጎመ መጨረሻ ላይ ጅማቶቹ ወይም ቅልጥሞቹ ከፍሉ በብረት ነው፣ ከፍሉ ደግሞ በእንጨት ነው። እግሩ ከፍሉ በብረት ከፍሉ ደግሞ በሸክላ የተሰራ ነው ብሎ ከሱ ዘመን በኋላ የሚመጣው የነገስታትን የመንግስታትን አመጣጥ የሚያሳይ ነው ክፍሉ። ይህን በደንብ ታረከለት። ከዛ በኋላ በዳንኤል ምክንያት እግዚአብሔር በካላዳውያን እግዚአብሔርን ሰምቶ በማያውቁት በጣም ከጣዖት ጋር የጠበቀ ግንኙነት ባላቸው ሰዎች መካከል እግዚአብሔር ከበረ። ክብር ለኢየሱስ ይሁን። ሐረማያ ዩኒቨርሲቲ ስትመጡ እግዚአብሔር እንዲከብርባችሁ ነው የመጣችሁት። ሌላ ዓላማ የለም። የተለያዩ ዲፓርትመንት ብትማሩ የተለያየ የህይወት ዘይቤ ውስጥ ብትኖሩ እግዚአብሔር እንዲከብርባችሁ እንጂ ሌላ ምንም ታሪክ የለም። ብንማር እስከ ፒኤችዲ ነው የተማሩን ወንድሞቻችን አሉ። ከዛ የምናመጣው ሳይንስ የለም። ነገር ግን እግዚአብሔርን ማክበር በጣም ከምንም በላይ ከፍ ያለ ነገር ነው። ክብር ለኢየሱስ ይሁን። በምትገቡበት በምትወጡበት ሁሉ እግዚአብሔርን ማክበር አለበት። እግዚአብሔርን በአደባባዮቹ ከፍ አደረገ። ከዛ በኋላ ንጉሱ ራሱ የዳንኤል አምላክ ታላቅ እንደሆነ ህልምን መተርጎም የሚችል እንደሆነ ራሱ እግዚአብሔርን በአደባባይ ያመሰገነ። ምዕራፍ 3 ላይ ይሄ ንጉስ እንግዲህ በጣም አስቸጋሪ ንጉስ ነው። ናቡከደነፆር ነው። የእግዚአብሔርን ታላቅነትና የእግዚአብሔርን ሉዓላዊነት አይቶ አሁን ምዕራፍ 3 ላይ ይቀየራል። ደግሞ ህዝቡ ሌላ አምላክ ወይም ሌላ ጣዖት እንዲያመልኩ ጣዖቱን ከወርቅ ምስል ሰራና ይህንን ምስል ወይም ይህንን ወርቅ ለዚህ ወርቅ የማይሰግድ ሰው በእቶን እሳት እንደምጣል ሌላ አዋጅ ያስወጣል። ልቡ እንደገና ተገለበጠ። በዚህ ጊዜ ደግሞ እግዚአብሔር ሲሰራባቸው የቤቱን ስርዓትና የቤቱን ወግ ሲያለማምዳቸው የኖሩ ደግሞ 3 ጀግና ልጆች አሉ። ህዝብ ሁሉ ጎንበስ ብሎ ለምስሉ ሲሰግዱ 3ቱ ብቻ በህዝቡ መካከል ቆመው እግዚአብሔርን በአደባባዩ ያመሰግናሉ። ክብር ለኢየሱስ ይሁን። እንደዚህ አይነት ጽድቅን እንደ ልብስ የተጎናጸፉ ትውልድ በኢየሱስም ከዚህ ቤት ይወለድ። የንጉሱ ቁጣ ገነፈለ ስላልሰገዱት። ለምን ነው ያልሰገዳችሁት? ከእጄ እኮ ማንም ሊያድናችሁ አይችልም አለ። ንጉሥ ሆይ እያከብኩ ሺህ ዓመት ንገሥ፣ አንተ ላቆምከው ለዚህ ምስል አንሰግድም። ባያድነንም ምን እናደርግ? አንሰግድም። እግዚአብሔርን አገነኑ። እሱ ግን ከእጄ ማንም ሊያድናችሁ አይችልም ብሎ ነው ወደ እቶን እሳት ወረወራቸው። በጣም 7 እጥፍ የሚነድ እሳት ነው። እግዚአብሔር ግን ቀድሞታል። እሳቱን ቀድሞታል። እሳት የማይበላ እግዚአብሔር፣ እሳቱን የፈጠረ አምላክ፣ የተኛው ወጀብ ማይዞ የኛ አምላክ እሳቱን ቀድሞት እሳት ውስጥ እግዚአብሔር እየጠበቀው ሲወረወሩ የሚገርማችሁ መጽሐፉን ስታነቡ የቆዳቸው ጸጉሩ እንኳን አልተነካምላል። የእሳቱን ኃይል እግዚአብሔር ያዘው። አሜን ነው። ንጉሱ ራሱ በኋላ ተገረመና መኳንንቶቹንና የሱ ሹማምንቶቹን ጠርቶ እኛ የታለው 3 ሰዎች ናቸው፣ አሁን ግን በእሳቱ ሲመላለሱ ነው የማየው 4 ሰው ነው አለ። ከእኛ ጋር ለሰው በስጋውያን የማይታይ ለእኛ ግን የሚታይ ሆሊ ስፒሪት ከእኛ ጋር ነው። እግዚአብሔር ልጅ ከእኛ ጋር ነው። አሜን ነው። ብቻችሁን አይደለም የምትሄዱት። በምድር ላይ ስትሄዱ እየወዘናችሁ የምትሄዱት ብቻችሁን
እሱ የአማልክትን ልጅ ይመስላል አለ። ሃሌሉያ! የሚያብረቀርቅ የተኛው ኃይል መያዝ የማይችል ነፋሳት የሚታዘዙለት ወጀብ ሁሉ የሚንቀጠቀጡለት እግዚአብሔር ከእኛ ጋር ነው፣ ከአንቺ ጋር ነው፣ ከአንተ ጋር ነው። ክብር ለኢየሱስ ይሁን። አገነኑት በአደባባይ። ምዕራፍ 4 ላይ ሲመጣ እግዚአብሔር ደግሞ ናቡከደነፆርን ሊቀጣው ፈልጎ አንድ ከምድር ተነስቶ እስከ ሰማይ የዘለቀ ትልቅ ምስል ያሳየዋል። የዛፍ ምስል አየ። ይህንን የምትረጉመው ሰው የለም። ሲፈለግ ማን ነው የሚመጣው? ወንድም ዳኒ ነው የሚመጣው። ይቅርታ፣ ወይ ቅዱሱ ወይ ነቢዩ ዳኒ ይመጣል። ይሄንን ተረጎመለት። ናቡከደነፆር የሱን የንግስናውን ዘመን ያበቃል። ግን እኔ ላወራችሁ የምፈልገው አንድ ክፍል አለ። ምዕራፍ 5 ላይ አንድ ወልጋዳ የሆነ ንጉሥ አለ። አንድ ወፈፌ የሆነ የእግዚአብሔርን ክንድ የማያውቅ በጣም የኋላ ታሪክ የአባቶችን ታሪክ የማያስተውል የደነደነ መንግስት አለ። ቤልሻዞር ወይም ብልጣሶር የሚባል ንጉሥ አለ። የናቡከደነፆር ሶስተኛ ልጅ ነው። መጽሐፉ ግን አባት ብሎ ይናገራል። በመሃሉ ዮርክ የሚባል አለ፣ ወይም ናቡናዲስ የሚባለው የናቡከደነፆር ልጅ አለ። የሱ ልጅ ነው ደግሞ ብልጣሶር። ይሄ ንጉሥ ምን ሆነ መሰላችሁ? ለሺህ መኳንንቶች ግብዣ አዘጋጀ። ግብዣው እንግዲህ በጣም ኖርማል ነው። ግብዣው በማንም ዘንድ የሚታወቅ ነው። ግብዣውን ያዘጋጀበት መንገዱ ደግሞ እግዚአብሔርን ያስቆጣበት መንገድ ነው። አባቱ ናቡከደነፆር ከኢየሩሳሌም ከኢያቄምና የይሁዳን ሕዝብ ሲማርክ አንድ ላይ አድርጎ የማረከ የቤተ መቅደስ ዕቃዎች አሉ። ይሄን ዕቃ አስመጣና ይሄ ዕቃ እንግዲህ በጣም ክቡር ዕቃ ነው። የእግዚአብሔር መስዋዕት የሚደረግበት ለእግዚአብሔር ቤት አገልግሎት ብቻ የተለየ ነው። አስመጣ። ቁበቶቹም ምስቶቹም እሱ ዕቃው ላይ ጠጡበት፣ ጨፈሩበት። ይህም ብቻ አይደለም። ሌላኛው ከወርቅ ከብር ከናስ ከብረትና ከድንጋይ የተሰሩ አማልክቶቻቸውን አመሰግኑ። በልቶ ጠጥቶ ጠግቦ እያመሰገኑ እግዚአብሔር እንግዲህ ዝም አይልምና ከሰማይ ወረደና ፊት ለፊት ግድግዳው ላይ በተለሰነው ግድግዳው ላይ የሰው እጅ ጣቶች ወጣ ሲጽፍ አየው። ይሄ ንጉሥ እንግዲህ አስቡት። እንግዲህ አሁን መድረኩ ላይ ያለው እኔ ሙሉ በማንነቴ ቢጠፋና የኔ እጅ ብቻ እዚህ ቢመላለስ ቢወዛወዝ በሰዓት ትቀመጣላችሁ? እዚህ አንቀመጥ። የሚያስደነግጥ ነውና ንጉሱ ጣቱን አየና ጣቱን እየጻፈ ነው። አየና ፊቱ ተለወጠ ይላል። ፊቱ ተለወጠ፣ ወገቡ ጅማቶቹ ተፈታ፣ ጉልበቱ ተብረከረከ፣ መቆም አቃተው። ጩኸት አበዛ ቤቱ ላይ ድብልቅልቁን አወጡ። ምንድነው ሲባል የሆነ የሰው እጅ ወጣ፣ የሆነ ጽሑፍ እየጻፈች ነው። ጽሑፉ ምን እንደሆነ ያላቅም። አሁንም እግዚአብሔር ክብሩን ለመግለጥ ፈልጎ ነው። ክብር ለኢየሱስ ይሁን። እግዚአብሔር ክብርን ለመግለጽ ሲፈልግ ከተደበቅንበት እንደ ጌዲዮን ከተደበቅንበት እግዚአብሔር ወደ ሰገነቱ ነው የሚያወጣል። ክብር ለኢየሱስ ይሁን። ይሄንን ጽፈት የሚያነብና ትርጉሙን የሚሰሰው ቶሎ ብሎ ይምጣ ከተባለ ተብሎ ሲፈለግ እንደ ልማዱ ኮከብ ቆጣሪዎች፣ አስመተኞች፣ ሟረገላጮች፣ መተተኞች፣ በስጋ መንፈስና በአይን ምናምን የሚሰሩ ሰዎች መጡ። ይታወቃል። የእግዚአብሔር ምስጢር ለስጋውያን አይታወቅም። ክብር ለኢየሱስ ይሁን። የእግዚአብሔር ቃል ወይም የእግዚአብሔር መንፈስ ለአዋቂዎች ሞኝነት ይመስላል፣ ለእኛ ግን ለምንድን ለጋለው ሕያው የሆነ የዘላለም ክንድ ነው። ክብር ለኢየሱስ ይሁን። አጡ ያነባሉ፣ ትርጉሙ አይገባቸው። ስለዚህ ንጉሡ ይህንን መፍታት አንችልም ማለት ከመጀመሪያው ይልቅ መኳንንቶቹ ደነገጡ ይላል ቃሉ። ደነገጡና ከዛ ቤቱ ተሸበረ። ቤቱ በቃ ውጥንቅጡን ወጣና ድምፁ ከፍ ብሎ ሲታይ ንግስቲቱ እየሮጠች መጣችና ንጉሥ ሆይ ፊት አይለወጥ፣ ወገቤም አይፈታ፣ ጅማቶችም አይብረከረክ። አንድ ምስጢር ልንገርያ፣ አባቴ ከይሁዳ ምርኮ ማርኮ ያመጣ ማርኮ ካመጣቸው ሰዎች መካከል የጥበበኞች አለቃ ያደረገ የአማልክት መንፈስ ያለበት ዳንኤል የሚባል በአውራጃ በግዛት አለ። እሱን ቶሎ ብለህ አስጠራዋለች። ክብር ለኢየሱስ ይሁን። የአማልክት መንፈስ ያለበት ይላል። ሃሌሉያ። የአማልክት መንፈስ ማለት የእግዚአብሔር ምሳሌ ኢሜጁ ያረፈበት ሰው በየትኛውም ጨለማ ውስጥ ቢኖር
መገለጡ ማይቀር ነው። የሱ መታወቂያው ኢየሱስ ስለሆነ የኛ መታወቂያችን ማን ነው? ኢየሱስ ነው። ገበያ ስትሄዱ የእግዚአብሔር መንፈስ ጠረኑ ለማያውቋቸው ሰዎች ይታወቃቸዋል። ክብር ለኢየሱስ ይሁን። የአማልክት መንፈስ ያለበት አንድ ዳንኤል የሚባል ሕልምን መተርጎም ጥበብና እውቀት በሱ ዘንድ አለ። የአማልክት መንፈስ ብቻ አይደለም ያለችው፣ በጣም አገነነችው። ዳንኤል አገነነችው ነው እንዲያ ቶሎ ብላችሁ አስጠሩ፣ ቶሎ ብሎ ይምጣ ተብሎ ዳንኤል ሲመጣ በጣም የሚገርም ነው። እንግዲህ በምርኮ ዘመን በምርኮ ሀገር ኖሩ። ምንም መፍትሄ የለውም አይደለ? ባቢሎን ነገር ላይ ዳንኤል አሁን ደፍሮ ደረቱን ቀና አድርጎ መናገር የሚችልበት አይደለም። ምርኮ ሀገር ነው። እንደፈለገ ንጉሱ መግዛት የሚችልበት ፓወር ያለበት ነው። ግን ዳንኤል አንድ የሚተማመን ኃይል አለ። ክብር ለኢየሱስ ይሁን። በይሁዳ በኢየሩሳሌም ከአባቶቻቸው ወግና ስርዓት የተማረው አንድ እውነት አለ። ልዑል የሆነ ሰማይና ምድር የፈጠረ እግዚአብሔርን እያመለከ ያደገ ሰው። ክብር ለኢየሱስ ይሁን። መጣና አንተ ንጉሥ ሆይ አባቴና ናቡከደነፆር እግዚአብሔርን በድሎ ልቡ ባዘነበለና በከፋ ጊዜ እግዚአብሔር ምዕራፍ 4 ላይ እንዴት እንዳዋረደ ይህንን እንኳን ሳትገነዘብ አሁን ምዕራፍ 5 ላይ አንተ ጨምረህ እግዚአብሔርን ትበድላለህ። መጽሐፉ እንግዲህ እንደዚህ አይደለም፣ ነገሩን ለማብራራት ነው። አባት የሄደበትን መንገድ ታውቃለህ። አባትን እግዚአብሔር እንዴት እንዳስወገደ ታውቃለህ። አባትን ባላከበረበት ጊዜ እግዚአብሔርን ባላከበረበት ጊዜ ናቡከደነፆርን እግዚአብሔር እንዳስወገደ ታውቃለህ። ግን ልብህ ሸፈተ፣ ከእግዚአብሔር ኮበለልክ፣ ልብህ ወደ ሰማይ ዘልቋል። ስለዚህ ይህ የሰው ጣቶች ከእግዚአብሔር መጥቷል፣ ሕልሙን እተረጉምልሃለሁ አለ። ንጉሡ ተቀበለና ይሄንን ሕልሙንም የሚያሳይ ወይም ጽሕፈቱን የሚያነብልኝ ትርጉሙንም ለሚሰጣ ሐምራዊ ግምጃ ይለብሳል። የወርቅ ማዕድን በአንገቱ ላይ ይሆናል። በመንግስትም ሶስተኛ ይሆናል። በመንግስትም ሶስተኛ ይሆናል ማለት የመጀመሪያው አባቱ ናቡከደነፆር አለ፣ ሁለተኛ እሱ ነው። ሶስተኛ ዳንኤል የባቢሎን ንጉሥ ሊሆን ነው ማለት ነው። ዳንኤል ደግሞ የሳውል በእግዚአብሔር ያንዳንዱ ሰዎች የሚሰጡትን ሽልማት ማይቀበል ንጹህ ነው። መጠጡ እኮ እኛ ዘመን እኮ ሰው ምቾቱ ሲያገኝ ያዘነብላል፣ ልቡ ወደዛ ነው አይደለም የሚሄደው። ዳንኤል እንደዚህ አይደለም፣ ሐቀኛ ነው፣ ጻድቅ ነው፣ አይቀበልም። እንዲህ አለ፣ በረከትን ለራስህ ያርግ፣ ስጦታዬንም ለምትወድ ስጣ። ስለዚህ ለኔ አያስፈልግም ማለት። ክብር ለኢየሱስ ይሁን። የሚበልጠውን ይዟል። ሃሌሉያ። የሚበልጠው ከእናንተ ጋር አለ። ሌላውን ፍላጋ አንኳትንም። ለዘላለም የሚበቀል አልቲሜት ሳቲስፋክሽን የሆነልን ኢየሱስ አለ። ክብር ለኢየሱስ ይሁን። ጽሕፈቱ እንዲህ ይላል፣ ማኔ ቴቄል የፋሪስ ይላል። እሺ ምንድነው ትርጉሙ? ማኔ ማለት እግዚአብሔር ዘመንን ቆጠረው፣ ፈጸመ፣ ከዚህ በኋላ አትከተልም። ማኔ ማለት ቴቄል በእግዚአብሔር ሚዛን ላይ ተቀመጥ፣ ቃልህን ተገኘ፣ ተዋረድክ ማለት ነው። ፋሪስ ለሜዶናውያንና ለፋሪስ ሰዎች መንግስትን እግዚአብሔር ለሁለት ያካፍላል። ምዕራፍ 2 ላይ ዳኒ ደግሞ ይህንን ትንቢት ለአባቱ ተናግሯል። ወርቅ የራስህ ነህ ንጉሥ ናቡከደነፆር አንተ ነህ፣ ደረቱና ክንዶቹ ብረት የሆነው ሁለት መንግስት ከአንተ በኋላ ይመጣል ብሎ ምዕራፍ 2 ላይ ተናግሯል። ስለዚህ የባቢሎን ውድቀትና የብልጣሶር የመጨረሻው ንግስና ምዕራፍ 5 ላይ። ከዛ በኋላ በማለዳው ንጉሱ ሞተ፣ በሰው ተገድሎ ሲሞት ምዕራፍ 6 ይከፈታል። አሁን ያነበው ነው። ምዕራፍ 6 ላይ ዳሪዮስ ይመጣል። ዳሪዮስ ከመጣ በኋላ ዳሪዮስ በነገሰበት ዘመን ላይ ንጉሱን እንዲያገለግሉት ወይም ራሱን እንዲያገለግሉት 120 መሳፍንት መረጠ። የሚመረጡት ምርጫ አለ፣ የምርጫ እንትናቸው አለ። ከዚህ መካከል ዳንኤል አንደኛው ነው ተመረጠ። አስቡት፣ የእግዚአብሔር ክብር ያለበት ሰው። ሁለተኛ የመሳፍንት ለንጉሱ ስለሆነ እንዳይበዛ የመሳፍንቶች አለቃ ይመረጥ ተባለ። ማን ሲባል ዳንኤል ተመረጠ። አሁን የመሳፍንቶች አለቃ አሁን የመሳፍንቶች አለቃ ሆኖ ሲመረጥ አልበቃም። ሶስተኛው የመሳፍንቶች አለቃ አድርጎ ንጉሱ እንደገና መረጠ። ዳንኤል ላይ መልካም መንፈስ ስላለው ንጉሱ ወደደና በግዛቱ ሁሉ ለመሾም አሰለላልቃል። ይሄን ንጉሱ በማሰብ ከዚህ በኋላ ያነበብነው መዘዙ ይመጣል ዳንኤል ላይ። ክብር ለኢየሱስ ይሁን። አሜን ነው። አሜን። የስብከተ ርዕስ ምን ነበር ያልኳችሁ?
እግዚአብሔር አንድ ነገር ልንገራችሁ። አጠገብ ላይ ያለው ሰው ያዙትና አዋጁ አይገለበትም፣ ነገር ግን እግዚአብሔር ቀድሞታል ነው። አዋጅ ይገለበታል እያልኩ ለእናንተ አልሰብክም። አዋጁ አይገለበትም። ሞቱ ይቀጥላል፣ ቸነፈሩ ይቀጥላል፣ ራቡ ይቀጥላል፣ ግን እግዚአብሔር ይቀድመዋል። አሜን ነው። እኛ የተጠረነው በሰው ቋንቋና በሰው ስም አይደለም። በማን ስም ነው? በክርስቶስ ስም ነው። በሰማያዊ ጥሪ ነው የተጠረነው። ስለዚህ የክርስቶስ ደም ሸፍኖናል። አሜን ነው። እግዚአብሔር ይቀድመዋል። አንድ ጊዜ እንግዲህ አስተማሪዎችና ተማሪዎች ያውቃሉ በመካከላቸው ያለውን ሪሌሽንሺፓቸውንና ረዥም ዘመን የተከሰተ ነገር ነው። አንዱ አባት ወይም አስተማሪ አስተማራውና ልጁ ተምሮ ከወጣ በኋላ በጣም ነገደ ምናምን አለ። በቃ አቅም ገነባና መኪና ገዝቶ አንድ ቀን እየሄደ መንገድ ላይ አስተማሪው በእግር ወክ እያደረገ ያገኘውና እሱ ያስታውሳል። ኢንስትራክተር ሚስተር ኤኬል ምናምን ታርቶ አቁሞ ወዴት ነው ምናምን ብሎ ሰላምታ ከተለዋወጠ በኋላ ወዴት ነው የምትሄደው? ወደዛ አካባቢ ነው። እኔም ወደዛ አካባቢ ነው ልሸኝና መኪና ውስጥ ገባ ስል አይ ቾክላለሁ አለ። ሰውየው በእግር ነው ያለው። ባለ መኪናው ነው ባለ እግሩ ነው የሚቾክላል። ስለዚህ ሰይጣን እና እግዚአብሔር እንደዚህ ናቸው። ሰይጣን በእግሩ ነው እቾክላለሁ እቀድማለሁ ይላል። አይቀድምም። እግዚአብሔር ይቀድማል። አሁን መጽሐፉ ላይ የምናየው ታሪክ ንጉሱ ነው ያሰበው። ዳንኤልን በመንግስቱ ግዛት ሁሉ ንጉስ ትልቅ ሰው ለማድረግ ለመሾም ሲያስብ መሳፍንቶቹ ቀኑበትና አንድ ሴራ ሰሩ። ዳንኤልን ለማስወገድ ሴራ ሰሩና ንጉስ ሆይ ወደ ንጉሱ ቀርቦ ንጉስ ሆይ ሸመት ንገስ፣ አንድ ጥሩ ነገር አምጥተናል፣ ጥሩ አይዲያ አምጥተናል። ምንድን ነው? እስከ 30 ቀን ከሰውም ሆነ ከእግዚአብሔር ወይም ከአምላኩ ቢለምን ቢገኝ ያ ሰው በአንበሶች ጉድጓድ ይጣላል። በዛ በዳሪዮስ ዘመንና በዛ በሜዲዮን ሀገር ላይ እግዚአብሔር ማን እንደሆነ የሚያውቅም የለም ከዳንኤል ውጭ። ምስጢሩ የገባው ዳንኤል ነው። ሁሉ ጊዜ እግዚአብሔር እንዘልየው። ስለዚህ እነሱ ማንን ለማያዝ ፈልገው ነው? ዳንኤልን ለማያዝ መጡና ንጉሱ ጥሩ ስለሆነ እሱን ማንገስ ስለሆነ ተቀብሎ ይሄን ህግ በንጉስ ስም ጻፈ። በንጉስ ቀለበት አተመና አዋጅ አስነገረ። እስከ 30 ቀን ድረስ ከሰውም ሆነ ከአምላኩ ሲለምን ቢገኝ አንድ ሰው ወደ አንበሶች ጉድጓድ ይጣል የሚል አዋጅ ተነገረ። አሁን ባነበብነው ክፍል ሄደን ስናነብ ቁጥር 16 ላይ ምን ይላል? የዚያን ጊዜ ንጉሱ አዘዘ፣ ዳንኤልን መምቶ በአንበሶች ጉድጓድ ጣሉት ይላል። ይሄ ድርጊቱ ነው። ከዛ በፊት ንጉሱ ይህን አዋጅ ካስነገረ በኋላ ዳንኤልም ቁጥር 10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙም መስኮቶች ወዴት ተከፍቶ ነበር? ወደ ኢየሩሳሌም። አቡ ሰለሞን ሁለተኛ ዜና ምዕራፍ 6 38 እና 39 ስታነቡ አቡ ሰለሞን ቤተ መቅደስ ገንብቶ ሰርቶ ከጨረሰ በኋላ አንድ ጸሎት ጸልዮአል። በተማረኩበት ሀገራቸው በንጹህ ልባቸው በፍጹም ልባቸው በፍጹም ነፍሳቸው ወደዚህ ወደ አንተ ቢመለሱ አንተንም ቢለምኑ በሰማይ በማደሪያ ምርኮ ጸሎታቸው ስማ ብሎ አንድ ጸሎት ጸልዮአል። ስለዚህ ዳንኤል የለመነው ልምዱ ይሄ ነው። መስኮቶቹ ወደ ኢየሩሳሌም ተከፍቷል ማለት እግዚአብሔር የዳንኤልን ድምፅ እንደሚሰማ ጸሎቱን እንደሚሰማ ስለሚያውቅ መስኮቶቹን ወደ ኢየሩሳሌም ከፍቷል ማለት ድምፁን ወደ ኢየሩሳሌም አድርጎ እግዚአብሔር በኢየሩሳሌም ላይ ሆኖ ድምፁን እንደሚሰማ ጸሎቱን እንደሚሰማ ስለሚያውቅ ወደዛ ጎንበስ ብሎ ጸሎቱን ማድረግ ጀመረ። እነሱ በመስኮት መጥቶ ዳንኤል እንደሚጸልይ ያዩታል። አንደኛ ቀን አለፈ። ሁለተኛ ቀን ሲመጡ ይጸልያል። ሶስተኛ ቀን ሲመጡ ዳንኤል ይጸልያል። እየተናደዱ ንጉሱ ባይሄዱና ንጉሥ ሆይ አንተ አንድ አዋጅ ነግሬሃል። በአውራጄ በሙሉ ለሁሉም ሰው ተናግሯል። ህዝብ ሁሉ ልመናውን አቁሟል። አንተንና አዋጅን የማያከብር አንድ ሰው አለ። ማን ነው እሱ? ዳንኤል ከይሁዳ ምርኮ ተማርኮ የመጣ
እንደዛ ሲል ንጉሱ ደነገጠ ይላል። ምክንያቱም ዳንኤልን ይወዳል፣ ፐርሰናል ዳንኤልን ይወዳልና ይሄንን በተናገሩ ጊዜ ፀሐይ እስከምትጠልቅ ድረስ ንጉሱ ዳንኤልን ለማዳን ደከመ ይላል። እንዴት ባረገው እንዴት አድርገህ ባድነው ይሻላል እያለ ብዙ እያሰበ እየተቸገረ እያለ ድጋሚ መጡ። ድጋሚ ወደ አመሻሽ አካባቢ መጡና ይሄን ልክ ቀይራለሁ ብለህ ብታስብ እያስጠነቀቁለት ማለት ነው። ቆይ ንጉስ ነው እሱ አይደለም። ውጡ ብሎ እኮ አንድ እዛው እኮ ማስገደል ይችላል። ህጉ ነው እንደዚህ የሚያስገድደው፣ አዋጁ ነው እንደዚህ የሚያስገድደው። ስለዚህ ነው አዋጁ አይገለበጥም። እንደማይገለበጥ ስለሚያውቁት ነው ንጉሱ ላይ እየደፈሩ ያሉ። ይቀይራሉ ብለህ ብታስባ ጽሕፈቱም አዋጁ የፋሪስና የሜዶን ነው፣ አይለወጥም። ይህንን ይወቁት ብሎ ተመልሰው ሲሄዱ ቁጥር 16 ላይ የዚያን ጊዜ ንጉሱ አዘዘ፣ ዳንኤልን አምጥቶ በአንበሶች ጉድጓድ ምን አደረጉት? ይህችን ሀሳብ ላውራላችሁ። እነሱ ከንጉሱ ጋር ሄዶ ይከራከራሉ። ይህንን ህግ ብትለውጥ ለመቀየር ብትሞክር ወዮልህ፣ አንተ ላይ ነው የሚደርስብህ። ህጉ የማይቀየር ነው፣ የማይለወጥ ነው፣ የፋሪስና የሜዶን ነው እያሉ እግዚአብሔር ደግሞ ወደ አንበሶች ጉድጓድ ይመጣል። እነሱ እዚያ የተከራከሩ ነው። እግዚአብሔር መጣና አንበሶቹን ኮሚኒኬት ያደርጋቸዋል። ዛሬ አንድ እንግዳ ይመጣል። አንድ ሰው ነው የሚመጣው ዳንኤል እኔን የሚፈራ የሚያመልክ ጻድቅ ሰው ነው፣ በጣም የምወደው ሰው ነው። እሱ ዛሬ ይመጣል። ቃላት ባርኩና እንዳይጎዳ አንዳችሁ ትራሱ ናችሁ፣ አንዳችሁ ደግሞ እንዳይወርደው ከራስጌና ከእግርጌ ሆናችሁ ዳንኤልን ፕሮቴክት አድርጉ፣ ጠብቁት እያለ ይህንን አንበሶችን ኮሚኒኬት እያደረገ ዳንኤል ይመጣል። ቀለብ ባረጉና ዳንኤልን አስቀመጡት። እግዚአብሔር በየትኛውም ዘመን በእኛም ዘመን ጠላት አስቀድሞ ነው ወንጭፉን የሚወረውርልን። እርሱ የሚመስለው እንደዛ ነው። እርሱን ግን የቀደመ አንድ ኃይል አለ። አንድ ልዑል የሆነ አንድ ጀግና የሆነ ማንም ሊገባው የማይችል እግዚአብሔር አለ። ቀደመው እግዚአብሔር መጣና እንዳትበሉት ዳንኤልና ብትበሉ የተራበ አንበሳ ነው። እንግዲህ አንበሳ ለአንድ ሰው ለአንበሳ ምኑ ጥፍሩን ጋር አይደርስም አይደል? አንበሶች ምራቡት ወይም አንበሶች ምኖሩበት ግቢ ሄዳችሁ የአንበሳን ባህሪ ልንገራችሁ። አንበሳ አንድን ጦጥትን ጦጥት አባሯት እንግዲህ አትያዝም አይደል? እንጨቱ ላይ ትወጣለች። እሱ እንጨቱ ዙሪያ መጥቶ ያጓራል ወይም ከደከመው ይተኛል። ከዛ በኋላ አያባራትም። ጦጥት ግን ላይ ነው ያለው፣ እንጨቱ ላይ ነው ያለች። ዞሮ ስደክሞ እየተኛ አንድ ካለ ጦጥት ከላይ ዱብ ትላለች። ድምፁ ሞገስ አለው። ቀለብ አድርጎ ይበላታል። እንደዛ አይነት ነው አንበሳ። እንደውም ቅጥር ግቢው ጋር ሄዳችሁ አንበሳውን ስታዩ ህፃናትን ለማጫወት ከተኛበት ቀና ሲል ለማንኛውም ጥንቃቄ ይጠብቃል፣ ማስተዋል ይጋርዳል ብላችሁ ወደ ያላ ነው የምናፈግፍሩ። አንደፍረውም። አንበሳ ነው፣ ሞገስ አለው። እግዚአብሔር የአራዊት ንጉሥ አደረገው። ከእግዚአብሔር የተቀበለው ሞገስ አለው አንበሳ። ይህ አንበሳ ባለበት ጉድጓድ ላይ ነው። የአንበሶች አንበሳ አይደለም፣ አንድ አንበሳ አይደለም፣ አንበሶች ነው ብሎ ብዙዎች ናቸው ማለት ነው። ስለዚህ አዳሚ ሲጣል ጌታ እግዚአብሔር መጥቶ ይናገራቸው ነበር። ነገ ጠዋት እንደውም ዛሬ ጦሙን ደሩ ነገ ጠዋት 120 ቢፌ አመጣላችኋለሁ። መሳፍንቶች 120 ናቸው። በኋላ ግን ሚስቶችን ልጆችን ተጨምሯል። 120 ቢፌ ይመጣል። ዘና ብላችሁ ቀኑ ሙሉ ምን እየበላችሁ ምትውሉት። ስለዚህ ዳንኤልን አንከባክቡ ብሎ እግዚአብሔር አንበሶቹን አፍ ምን አደረገው? ዘገዳል። እግዚአብሔር የጠላቶቻችን አንደበት ይዝጋው በጌታ ሊበላን ክንፉን ያወጣል፣ ወገቡን ጉልበቱን ያበረታ ይመስል የዲያብሎስን አንደበት እግዚአብሔር ይዝጋው። አንድ ከሳሽ መንፈስ አለ ሁልጊዜኛ የሚከሰል እንወጣለን ስንል አትወጡም የሚል አፉን ከፍቶ ሊውጠን የሚፈልግ ጉልበታችንን ዘመናችንን ሊያጨናግፍ ጭንጋፋ መንፈስ አለ። እግዚአብሔር ግን ዛሬ አንደበቱን ይዘጋዋል። ተቀድሞበታል ሰይጣን። ምንም አቅም የለውም። ዘና በሉ። እውነቴን ነው የምላችሁ። ይሄ ቃል ግን ሁሌ ነው የሚያጽናናን። በእኛ ዘመን የሚነግሰን ኢየሱስ ብቻ ነው። የዲያብሎስ ድምፅ በእኛ ላይ አይነግስም። የዲያብሎስ ስራ በእኛ ላይ አይነግስም። እግዚአብሔር ቀድሞበታል።
አምላክ ዳንኤል ሆይ ባሪያ ማለት ሰርቫንት ኦፍ ጋድ እግዚአብሔር ሁሉ ጊዜ ወርሺፕ ያደርጋል። የሕያው አምላክ ማለት ልዑል እንደውም አንድ ስፍራ ላይ ልዑል ይላል። እግዚአብሔርን ሶቨርጂኒቲ የሚገልጽ የቃሉ ሎርድ ነው ክብደቱ። የሕያው አምላክ ባሪያ ዳንኤል ሆይ ሁሉ ጊዜ የምታመልከው አምላክ ከአንበሶች አፍ ሊያድንህ ችሏልን? የእግዚአብሔርን ሉዓላዊነትን ጥያቄ ነው የጠየቀው ንጉሡ። እግዚአብሔር ያድናል ወይስ አያድንም? እግዚአብሔር ይችላል ወይስ አይችልም? በመሃል ላይ ያለው ጥያቄ ነው። የኛ አምላክ ደግሞ የሚችል ነው። የኛ አምላክ ደግሞ የሚያድን ነው። የኛ አምላክ ደግሞ የሚያስመልጥ ነው። የኛ አምላክ ደግሞ ማዳን ብቻ አይደለም፣ ለዘላለም እረኛ የሆነ አምላካችን ነው። ሃሌሉያ! ለዛ ነው ብዙ ጉድለት ያለን በነፃነት የምንራመደው፣ ስንበላ የሚያምርብን፣ ስንለብስ የሚያምርብን። ለዛ ነው ንጉሡ ከኛ ጋር ስላለ። ክብር ለኢየሱስ ይሁን። ለጊዜ የምታመልከው አምላክ ሊያድን ይችላል። ንጉሥ ሆይ ስንት ዓመት ንገስ? 1000 ዓመት ከቻልክ 1000 ዓመት ንገስ። በአንተ ቅንነት ተገኝቶብኛልና አንዳችም አልበደሉም። አምላኬ ምን ልኮ? መልአኩን ልኮ የአንበሶችን አፍ ምን አደረገው? ክብር ለኢየሱስ ይሁን። ከዚህ በፊት በረጅም ዘመናት ወደ ኋላ ስንሄድ እኛን በሲኦል ሊያቃጥለን የተከፈተ የዲያብሎስ አንደበትን ክርስቶስ በመስቀል ላይ ዘጋው። ተፈጸመ አለ። ከዚህ በኋላ ኩነኔ የለብንም። ከዚህ በኋላ የዲያብሎስ ወሬ በእኛ ቤት አይጸናም። እኛ ቤት ማበብ ነው ያለው። ቃሉ ሲናገር ጻድቅ እንደ ዘንባባ ያድጋል፣ እንደ ዝግባ ሊባኖስን ያብባል ይላል። እኛ ቤት ማበብ ነው፣ መለምለም ነው፣ መሄድ ነው። ምስጢሩ ማነው ሲባል እግዚአብሔር ከኛ ጋር አለ። ጠላት ተቃድሞበታል። አዋጅ አይገለበትም በዚህ ዘመን። ክብር ለኢየሱስ ይሁን። የትኛውም አዋጅ ስታወጅ አትፍሩ። እግዚአብሔር ከእናንተ ጋር ነው፣ ከኔ ጋር ነው፣ ከአንቺ ጋር ነው፣ ከአንተ ጋር ነው። አትፍሩ። አንድ ነገር ልትገሩላችሁ። አስቴር ምዕራፍ 8 ላይ እንግዲህ የምታውቁት ሐማዲቱ ሐማ የአይሁድን ሕዝብ በሙሉ ለማጥፋት አንድ አዋጅ አስነግሯል። በአርጤክስስ ስም በንጉሱ ስም የተጻፈና በንጉሱ ቀለበት የታተመ ምን አይሆንም? አይለወጥም። ስለዚህ አስቴር በአንተ ፊት ሞገስ አግኝቼ ከሆነ በአንተ ፊት ቅንነት ተገኝቶብኝ ከሆነ ሐማዲቱ ሐማ በይሁዳ ወይም በእስራኤል ላይ ያወጀው ያስነገረው ይህ አዋጅ ይገለበጥ ዘንድ በአንተ ስም ጻፍ፣ በአንተ ቀለበት አትሞ በ127 ሀገራት ላይ ደብዳቤው አስነግር ብላ መጣች። ንግሥቱን አርጤክስስ ወይም ንጉሱ እንዳለ በንጉስ ስምና በንጉስ ቀለበት የታተመ ደብዳቤው ምን አይሆንም? አዋጁ ምን አይሆንም? አይገለበጥም። ሊትራሊ ቃል በቃል ቁጥር 8 ነው አይገለበጥም። እሷ ይገለበጥ ዘንድ አለች። እሱ ግን ምን አለ? አይገለበጥም አለ። ባይሆን እንዲያርጓል በንጉስ ስም ጻፉት፣ በንጉስ ቀለበት አትሙት። ከዛ በኋላ ንጉሱን ለማገልገል በአደባባዮቹ ላይ የተዘጋጁ ፈጣን ፈረሶች አሉ። የኛው የሞት አዋጅ አየር ላይ ያለ ደብዳቤው አየር ላይ ያለ በ127 ሀገር ላይ ይሄንን ፈጣን የሆነውን ይሄንን የመዳንን ደብዳቤ ላኳቸው። ደብዳቤው የሚሄዱ ፈረስ በጣም ፈጣን የሆኑ ፈረሶች ናቸው። የሚጋልቡ ሰዎችን በጣም ጎበዞች ናቸው። በእነርሱ ይላክ ደብዳቤው። የኛው አየር ላይ የሞት አዋጅ ይገድላለሁ የሚል አጠፋለሁ የሚል እሱ አየር ላይ ይሁን። ይሄ ከስር ይግባ። ክብር ለኢየሱስ ይሁን። በእግዚአብሔርና በሰዎች መካከል መካከለኛ ሆኖ ክርስቶስ ገብቶ የሰይጣንን ኃይልና የሞትን አዋጅ የሲኦልን ኃይል ያዘው አይደለ? መካከለኛ ሆኖ መካከለኛ የገባው ከዚህ ነው። አዋጁ አይቀየርም። ሲኦል አለ። ጌታን ያላመኑ ሰዎች ይሄዳሉ። ጌታን የተቀበሉ ሰዎች ወደ ዘላለም ሕይወት ይሄዳሉ። መካከለኛ የሆነ ጽድቅ የሆነ ድርቃችን የሆነ ታሪካችን የሆነ ኢየሱስ ግን ገብቷል። አዋጁ በእኛ ላይ አይሰራብንም። በአንቺ አይሰራም፣ በአንተ አይሰራም። ሌላ ትንቢት ፍሬሽ ትንቢት እያመጡ አይደለም። ሕያው ቃል ነው እየነገርኳችሁ አይደል? አዋጁ በእናንተ ቤት አይጸናም። ክብር ለኢየሱስ ይሁን። ስለዚህ አዋጅ ይገለበጣል ብላችሁ አታስቡ። አዋጁ እያለ እግዚአብሔር ግን አዋጁን ይቀድመዋል። የሞት አዋጅ ነው የታወጀብሽ፣ የሞት አዋጅ ነው የታወጀብህ። አትኖርም፣ እንዲህ አትሆንም፣ በዚህ ምድር ላይ ለአንተ ሰላም የለም እያሉ ነው፣ እያወሩ ነው። እግዚአብሔር ግን ቀድሟቸዋል። የትኛውም ዘመን ላይ ብትኖሩ
ከእግዚአብሔር እጅ አትወጡ። አሜን። ምክንያቱም በዋጋዬ ገዝቻችኋልና የራሳችሁ አይደላችሁም፣ ማንም ከእጄ ልነጥቋችሁ። ስለዚህ ፍርሃት ምን አመጣ? ዘና ብለን መኖር። አሜን ነው ወይ? አሜን። ድረጥ ነፍታችሁ መኖር ነው። አሜን። እኛ እኮ የሰማይ አምባሳደሮች ነን። ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ ደቀ መዛሙርትን ወደ ማዶ እንሻገር ብሎ እሱ ደግሞ ስለነበረ ታይኛ ስተኛ ጌታ የሌለ መስሎት ነፋሱ ተነሳባቸው፣ ማዕበሉ ተነሳባቸው። እሱ ግን መርከቡ ውስጥ አለ። ነፋሱን ቀድሞታል፣ ማዕበሉን ቀድሞታል። ጌታ ሆይ ስንጠፋ አይገድም ወይ ብሎ እነሱ ሲንፈራፈሩ፣ እሱ ግን የተኛው የዲያብሎስን ኃይል ስለቀደመ ቃልቃና ብሎ ዘና ብሎ አንተ ነፋስ ጸጥ በል፣ ወጀብ ጸጥ በል። ተንቀጠቅጦ የነፋስና ወጀብ የምታዘዙለት ምንድን ነው? ክብር ለኢየሱስ ይሁን። አሜን ነው። እግዚአብሔር ቃሉን ይባርክልን።